አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጾማችንን አንድ ደረጃ ከፍ ከሚያደርጉልን ነገሮች አንዱ እይታን መቆጣጠር ነው። ከምንድን ነው የምንቆጣጠረው? አንደኛ ከሐራም፣ ሁለተኛ ከሚጠሉ ነገሮች፣ ሶስተኛ ቀልብን ከቁም ነገር ከሚያዘናጉ ነገሮች። ረመዳን ነው ለምሳሌ ቁርአን መቅራት አለብን። ከሱ የሚያዘናጋን እይታ ጥሩ አይደለም። ዚክር ማድረግ አለብን። ሌሎች ተራዊህ ሶላቶች፣ ሌሎች ሶላቶችንም እና ኢባዳዎችን መሳተፍ አለብን። ከነዚህ የሚያዘናጋ እይታ በጣም ጎጂ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እይታ የኢብሊስ ሰህሙን መስሙም ነው ብለዋል። የኢብሊስ የተመረዘ ጦሩ ነው ወይም ፍላጻው ነው ወደ ሰዎች የሚልከውና በዛ መርዝ ላለመወጋት፣ በዛ የተመረዘ ቀስት ላለመወጋት ጥረት ማድረግ አለብን። ነቢዩ ሰለላሁ ዐለይሂ ወሰለም እይታውን ለአላህ ብሎ የተቆጣጠረ ሰው የኢማንን ሐላዋ ቀልቡ ላይ ያገኛል፣ የኢማንን ለዛ ያገኛል በማለት ተናግረዋልና የመጀመሪያው ነገር እይታ መቆጣጠር ነው። በተለይ በአሁኑ ሰዓት የእጃችን ላይ ነው ሁሉም ነገር ያለው። የሐራም ነገሮች አሉ፣ ሞባይል ስልክ ላይ የሚጠሉ ነገሮች አሉ፣ የሚያዘናጉም ነገሮች አሉ። ዜናዎች ሊሆኑ ይችላሉ፣ ሌሎች ኢንፎርሜሽኖች ሊሆኑ ይችላሉ። ለስራ ለቁም ነገር ማንፈልጋቸው ዝም ብሎ እጃችን ላይ ስላለ ብቻ መረጃ ዝም ብለን የማይሆኑ መረጃዎች የምንፈልግበት ሁኔታ አለና በተለይ በአሁኑ ሰዓት ከሌላው በጣም አደገኛ የሆነው የሰዎችን ጊዜ፣ የሰዎችን ጉልበት፣ የሰዎችን ገንዘብና አቴንሽን እየወሰደ ያለው የሞባይል ስልክ ነው። እሱ ያው ረመዳን ውስጥ ከፍተኛ እርምጃ በራሳችን ላይ በመውሰድ እሱ ራሳችንን መቆጠብ መቻል አለብን። ሁለተኛው ሒፍዙል ሊሳን ነው፣ ምላስን መጠበቅ ነው። ምላስ ከውሸት፣ ከሐሜት፣ ከነሚማ ውሸት ሐሜት የሚባለው አንድ ሰው የሚጠላውን ነገር ከፊቱ ማንነግረውን ነገር እሱ ዘወር ሲል መናገር ነው። ነሚማ ደግሞ በሁለት ሰዎች መካከል ነገር ማሳበቅ፣ ማዋሰድ ማለት ነው፣ ማጣላት። ወልፉሕሽ እንደገና ከጾታዊ ጋር ወይም የተገናኙ የብልግና ጋር የተገናኙ ነገሮች፣ ክርክሮች መሰል እስከ ጾም ድባብ ጋር ከጾም መንፈስ ጋር የማይሄዱ ነገሮችን ጥንቃቄ ማድረግ ያስፈልጋል። በተቻለ መጠን ኢልዛም ሱኩት ነው ይላሉ በረመዳን ዝምታን መምረጥ፣ ራስን በዚህ በአላህ ዚክር በቁርአን በመቅራትና በሌሎች ኢባዳዎች መሽጉል ማድረግ፣ ቢዚ ማድረግ። በነገራችን ላይ ህይወት ክፍተት አትወድም። በአንድ ነገር በኸይር መሽጉል ካላረግናት በሸር ራሷን መሽጉል ታረጋለች እና ባዶ ቫኪዩም አትተወንም ማለት ነው። በባዶ አትተወንም። ስለዚህ በሸር መሽጉል እንዳትሆን ነፍስያችን በኸይር መሽጉል ማድረግ አለብን። የመጀመሪያው የአይን ጾም ይባላል፣ አይንን መጠበቅ። ይሄኛው ደግሞ የአንደበት ወይም የምላስ ጾም ይባላል። አንዳንድ ዑለሞች ለምሳሌ ሱፊያን አልተውሪ ሱፊያን ምን ይላሉ? አልጊበቱ ትፍሲዱ ሶውም ይላሉ። ሐሜት ጾም ያበላሻል ይላሉ። ሐሜትን ጾም እንደሚያበላሽ አድርገው ነው የሚወስዱት። እኛ ምግብ ካልበላን ወይም ውሃ ካልጠጣን ጾም የተበላሸ አይመስለንም። ሰለፎቹ ግን እንደዚህ አይነት ስሜት ነው ያለው። ለይስ ደግሞ ሙጃሂድን ዋቢ አድርገው የጠቀሱት ትልቅ ሰለፍ ናቸው። ምን ይላሉ? ኸስለታኒ ይፍሲዳኒ ሲያማ፣ ሁለት ባህሪያት ጾመን ያበላሻሉ። አንደኛው አልጊባ ወልከዚብ፣ አንደኛው ሐሜትና ሁለተኛው ደግሞ ውሸት። ኢነመ ሶሙ ጁነቱን ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ጾም ማለት ጋሻ ነው። ፈኢዛ ካነ አሐዱኩም ሷኢመን፣ አንዳችሁ ጾም ላይ ስትሆኑ ፈላ የርፉት ወላ የጅሀል፣ ብልግና ይናገር፣ ሰዎች ጋር ማግባቡ ነገሮችንም ተገቢ ያልሆኑ ነገሮችንም አይፈጽም። ሰዎች ቢሰዱት እንኳ ቢያንቋሽሹት ወይ የሆነ ነገር ቢያደርሱበት ፈሊየቁል ኢኒ ሷኢሙን፣ ጾመኛ ነኝ ይበሉ ብለዋል። ምክንያቱም የጾሙን ስሜት መንፈስ
መጠበቅ ስላለበት ማለት ነው። ሌሎች የጾም ጥንቃቄዎችን ኢንሻአላህ በቀጣዩ መልእክት እናያቸዋለን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።